የሩታ አዲሱ ፍቅረኛ ታውቋል ማለት ነው። እውነት ለመናገር ከሆነ በጣም ደስ ይላል። ሩታ እንግዲህ ብቻዋን አቀርም ፈላጊ አላት፣ በጣም ብዙ ፈላጊዎች አላት። ይሄን ራሱ አሁን በድንገት ነው ቲክቶክ ገብቼ ምናምን ሳይ ስቶሪ አድርገዋለች ማለት ነው። በጣም ነው ደስ የሚለው። እውነት ለመናገር ከሆነ በቃ እግዚአብሔር ይመስገን፣ ለሁሉ ነገር እግዚአብሔር ይመስገን። በቃ ሩታና አብርሃም አንድ ላይ ሲሆኑ እኛ በጣም ደስ ይለን ነበር። እነሱ አንድ ላይ ሲሆኑ ሩታና አብርሃም አንድ ላይ ቢሆን በጣም አሪፍ ነበር። ነገር ግን አብርሃም እንግዲህ የተጨማለቀ ይገኛል። ጨምላቃ የሆነ ሰውዬ እየተጨማለቀብን ስለሚገኝ ሩታ ደግሞ ብቻውን መሆን የለባት፣ እሷን ማሳየት አለባት። ፈላጊ እንዳላት ሩታ ማሳየት አለባት። ይኸው እሷም ይኸው ከዚህ ወንዳ ወንድ የሆነ ሰውዬ ጋር እንግዲህ መታለች ማለት ነው። በጣም ደስ የሚለው፣ በጣም እውነት ለመናገር ከሆነ በጣም ደስ የሚል ነገር ነው ማለት ነው። ሩታ ይኸው ፈላጊ አላት። አብርሃም እኮ አሁን ልጅ ወልዳለች፣ ፈላጊ የላትም ብሎ ነው ይጫወትባታል፣ ያሾፍባታል ማለት ነው። ያስቅባታል ምናምን፣ ሶጋ ፊት ለፊት ይሰርባታል። ነገር ግን እሷ ይኸው ፈላጊ እንዳላት ታሳየው፣ ፈላጊ ሩታ እንዳላት ታሳየው ለአብርሃም ማለት ነው። በቃ ደስ ይላል። እንደዚህ ጀግና ስትሆን፣ እንደዚህ ቆራጦና ሩታ ስትናገር፣ እንደዚህ በቃ በድርጊት እንደዚህ ስታሳየው እኛ ራሱ በጣም ደስ የሚለን። አብርሃም እንግዲህ ይሄን ነገር ሲሰማ ምን እንደሚሆን በቃ ያብዳል። አብርሃም ያብዳል ነው የምላችሁ እውነት ለመናገር ከሆነ። ይሄ የህፃንነቱ ቀልድ ሳይሆን እኮ ያ አብርሃም ያዘው የህፃን ቀልድ ነው ያዘው ማለት ነው። የህፃን የቃቃ ጨዋታ ነው ያደረገው። ትዳርን ግን ትዳር እንደዚህ አይደለም። ነገር ግን አብርሃም እቃቃ ነው ያደረገው። ሩታ ደግሞ ይሄው ታሳየው፣ በቃ ጀግንነቷን ቆራጥናቷን ታሳየው። ሩተኛ እንቁኛ ጀግና፣ እግዚአብሔር አምላካችን ትዳርሽን ህይወትሽን ይባርክልሽ ማለት እንፈልጋለን። ሁላችሁም አሜን እያላችሁ ኮሜንት ላይ ጻፉልኝ። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።